እስራኤልና ሊባኖስ የተኩስ አቁም ተግባራዊ ለማድረግ ተስማሙ። ስምምነቱን ተከትሎ የነዳጅ ዋጋ መቀነሱ ተዘግቧል። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ለማደስ በደቡብ ሊባኖስ የጸጥታ ቀጠና ለመፍጠር ትናንት ሮብ ስምምነት ላይ ደረሱ። ምንም እንኳን በሁለቱ ሀገራት መካከል በሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ቢደረስም እስራኤልና ሂዝቦላህ የተኩስ ልውውጥ ማድረግ መቀጠላቸው ይታወቃል። ከሊባኖስ በወጣው መረጃ መሰረት መጋቢት ወር ላይ በእስራኤልና በኢራን በተደገፉ ታጣቂዎች መካከል በተቀሰቀሰ ጦርነት ከ3300 በላይ ሰዎች ተገድለዋል፣ 10,000 በላይ ሰዎች ደግሞ ጉዳት ደርሶባቸዋልም ተብሏል። በዩናይትድ ስቴትስ አደራዳሪነት በተደረሰው ስምምነት ውል መሰረት ሂዝቦላህ ከደቡብ ሊባኖስ ጸጥታ ቀጠናዎች ይወጣልም ተብሏል። እስራኤልና ሊባኖስ በጋራ ባወጡት መግለጫ መሰረት የሂዝቦላህ ጥቃት ሙሉ በሙሉ ይቆማል። ሂዝቦላህና ሁሉም ተዋጊዎች ከሊታኒ ወንዝ በስተደቡብ ከሚገኘው ቦታ ሙሉ በሙሉ ለቀው ይወጣሉ። የሊባኖስ ጦር በሚቆጣጠራቸው አካባቢዎች የጸጥታ ቀጠናዎች እንዴት እንደሚዘጋጁ በስምምነቱ ላይ በግልጽ አልተቀመጠም። ሂዝቦላህን የምትደግፈው ኢራን ከአሜሪካና ከእስራኤል ጋር ያለውን ጦርነት ለማቆም የትኛውም የሰላም ስምምነት በሊባኖስ ያለውን ጦርነት ማቆም ይጨምራል ስትል በተደጋጋሚ ስትገልጽ መቆየቷ ይታወቃል። በእስራኤልና በሊባኖስ መካከል በተደረገው ውይይት ሂዝቦላህ አልተካተተም። እስራኤልና ሊባኖስ ሰኔ 15 ቀን ለተጨማሪ ውይይት እንደገና እንደሚገናኙ የጋራ መግለጫቸው ያሳያል። ስምምነቱንም ተከትሎ የነዳጅ ዋጋ ቀንሷልም ተብሏል። በተያያዘ ዜና ሙጅተባ ኻሜኒ ዛሬ ሐሙስ ዕለት ባስተላለፉት መልእክት ጠላቶቻችን በጦር ሜዳ ተሸንፈዋል ካሉ በኋላ አሁን ደግሞ የህዝቡን ጥንካሬ ለማፍረክረክና መከፋፈልን ለመፍጠር እየሞከሩ ነው አሉ። ኻሜኒ ኢራናውያን አገሪቱ በተጋፈጠችው ስጋት ፊት ብሔራዊ አንድነት እንዲያሳዩ ጥሪ አስተላልፈው በህዝብ መካከል ተስፋ መቁረጥ ወይንም መከፋፈልን መፍጠር ጠላትን መርዳት ነው ብሏል። የጠቅላይ መሪው መልእክት የተነበበው የእስላማዊ ሪፐብሊክ መስራች የሆኑት ሩሁላሂ ኻሜኒ የሚዘክረው ዓመታዊ ክብረ በዓል ላይ ነው። ሙጅተባ ኻሜኒ ስልጣን ከተረከቡ ጊዜ ጀምሮ በአደባባይ ታይተው አያውቁም። ከዚህም በፊት የሰጧቸው የተለያዩ መግለጫዎች በጽሑፍ የቀረቡ ሲሆን ስላሉበት ሁኔታ ወይንም በሀገሪቱ አስተዳደር ውስጥ ስላላቸው ዕለት ተዕለት ቁጥጥር በተመለከተ ቀጥተኛ ማስረጃ የለም። በቀጣይ መረጃ ቻይና 4 የኒውዚላንድ ህዝብ ተወካዮች ምክር ቤት አባላት ታይዋንን በመጎብኘታቸው ለ1 ዓመት እገዳ እንደጣለችባቸው የኒውዚላንድ የውጭ ጉዳይ ሚኒስቴር አስታወቀ። የህዝብ እንደራሴዎቹ እገዳው እንደተጣለባቸው ያወቁት የቻይና ኤምባሲ በግንቦት ወር ከጉብኝታቸው ሲመለሱ ይቅርታ ከጠየቁ ሊቀነስ ወይንም ሊነሳላቸው እንደሚችል ከገለጸላቸው በኋላ መሆኑን የአገር ውስጥ መገናኛ ብዙሃን ዘግበዋል። ቻይና ታይዋንን ደሴት የግዛቷ አካል አድርጋ የምትቆጥር ሲሆን ከየትኛውም ሀገር ጋር የውጭ ግንኙነት እንድታደርግ አትፈቅድላትም። የኒውዚላንድ የውጭ ጉዳይ ሚኒስቴር ቃል አቀባይ ዊንስተን ፒተርስ በቻይና ውሳኔ መደነቃቸውን ለቢቢሲ ተናግረዋል። ቃል አቀባዩ የኒውዚላንድ የፓርላማ አባላት ታይዋንን ለብዙ አስርት ዓመታት ጎብኝተዋል። እናም እንደዚህ ያሉ ጉብኝቶች ከኒውዚላንድ አንድ ቻይና ፖሊሲ ጋር የሚቃረኑ አይደሉምም ብለዋል። በኒውዚላንድ የሚገኘው የቻይና ኤምባሲ ዛሬ ሐሙስ ዕለት በሰጠው መግለጫ እገዳው የፓርላማ አባላቱ የቻይናን አሳሳቢ ጉዳዮች ችላ በማለታቸውና እንደ ፓርላማ አባልነታቸው ታይዋንን ለመጎብኘት ፍላጎት በማሳየታቸው የተወሰደ እርምጃ ነው ብለዋል። ጉብኝቱ ለታይዋን ገዢው ዲሞክራቲክ ፕሮግሬሲቭ ፓርቲ እና የታይዋን የነጻነት ኃይሎች የተሳሳቱ ምልክቶችን ልኳል ሲልም ኮንኖ በቻይና የውስጥ ጉዳይ ላይ ጣልቃ መግባት ነው ሲል ገልጸዋል። አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ላይክ፣ ሼር ማድረግ እንዳይረሳ። ሰላም።